በዚህ ህንጻ ቤተክርስቲያን ሲሰራ በታድሶች ያወሩት የነበረው ነው። ቀደም ብሎ ኦርቶዶክሱ ለወጣቱ የሚሆን የልማት ተቋም እንዳይሰራ፣ አብነት ትምህርት ቤትም ሰው ማፍሪያ እንዳይሰራ፣ ሰንበት ትምህርት ቤትም ህፃናት ወጣቶች የሚማሩበት እንዳይሰራ ምን እናርግ መዋዕለ ንዋዩ የሚጨርስበት የሚል ምክር እንደነበረ ሰማለሁ። ምን አርገን እንስራው? ትልልቅ ካቴድራል ትልልቅ ህንጻ ቢሰራ ጉልበቱም ዘያልቃል፣ ገንዘቡም ዘያልቃል፣ ሐሳቡ ዘያልቃል። ከዚያ የሆነ ሰዓት እንወስደዋለን እኛ የሚል እቅድ እንደነበረ አውቃለሁ። የዚያ እቅድ ማስፈጸሚያ ሆነን ይሆን የሚል ስጋት አለ። ክርስቲያኑ ደግሞ ኦርቶዶክሱ ለእንተና ብሎኬት መግዣ ወገሌ ወልደ ገብርኤል ይህን ያህል ሰጠ ልልበሉ ካለ ሲባልለት ያን ጊዜ ገነት የገባ ይመስለዋል። ደስ ይለዋል። ደስ ስለሚለው አብነት ትምህርት ቤትስ እልል ሚል የለም፣ ገዳማትስ እልል ሚል የለም። ገዳማትም ከሰጠ ውዳሴም ስለማይወዱ አባቶች በቃ ዝም ይሉታል። ጸሎተ ማርያም አስደግሙና እኒህ ሰዎች እልል አይሉም እንዴ? በአደባባይ በቃ ያስጠላዋል መስጠት። ስለዚህ ጥሏቸው ይመጣል። ምክንያታችን እሱ ያለ ይመስለኛል። ሁለት ነገሮች ላይ ትኩረት ያስፈልጋል። አንደኛው ህንጻ ቤተክርስቲያን በመጠኑ መስራት አለብን። አዎ መስራት አለብን፣ መገልገል ስላለብን። ከዚያው አያይዞ ግን ትልልቅ ካቴድራል ከመስራት ጎን ላይ ትልልቅ ገቢ ማስገኛዎች፣ ትልልቅ ለወጣቶች ስራ ላጡ ወንድሞቻችን እህቶቻችን ከዩኒቨርሲቲ ለመጡት ስራ መፍጠር የለብንም እንዴ? ማን ይስጠር ይፈጠርላቸው? እነዚያን መፍጠር እስካልቻልን ድረስ ኦርቶዶክሶች እኮ እንዲሆኑ ወደ ሌላ ሄዱ ማለት ሲርባቸው ሊጨንቃቸው ይችላል። ወጣት ናቸው፣ ሊጨንቃቸው ይችላል። ብዙ እህቶቻችን አግኝተን ብዙ ወንድሞቻችን ራበኝ ይሄዱ ያሉ ሰዎች አሉ። ቢርባቸው እዚሁ መኖር አለባቸው። አዎ አለባቸው። መከራ መቀበል አለባቸው። ግን ገና ጀማሪ ናቸው። አቅማቸው በዚያ ልክ ነው። ምን አለ ደጎም ብናረጋቸው ስራ ቢኖረን ኑሮ ያን ሁሉ ካቴድራል 100 ምናምን ሚሊዮን አውጥተን ከምንሰራ በ10 ሚሊዮን ቀለስ አድርገን እንሰራለን። በ100 ምናምን ፋብሪካ አስተራበትን ሀገር የሚያንጽ የሚሰራ። በእርግጥ የኛው ትዝ ሲለው ብር ጠርቀም ሲልለት የቢራ ፋብሪካ የምናምን የሎሽን ፋብሪካ የምናምን ነው ትዝ የሚለው። እስካላሰከረን አያርፍም። በቃ ትዝ የሚለው እኛም ማስከር ነው። ውጤታማ ነን ይላል። ህዝቡን በሰላም ያገለገልን እያጠጣ እኮ ነው። እያጠጣ ህዝቡን ለማገልገል ቆመናል ይላል። እኛም በማስከሩ አገልግሎት ብሎት ማለት ነው። የኛ ትዝ የሚለው እሱ ነው። ግሮሰሪ መክፈት ምናምን እንደዚህ አይነት ትዝ ነው የሚለው። ከዚህ ወጥቶ ዓላማ ያለው ትውልድ የሚቀረጽበት እንጀራ ልጆች የሚያገኙበት ከየትምህርቱ እየመጡ በየዲፓርትመንታቸው የሚገቡበት ተቋም መፍጠር መቻል ይጠይቃል። ይህንን ለቤተክርስቲያን እንደ ተቋምም በነገራችን ላይ ይቅርታ አድርጉልኝ፣ ኢትዮጵያ ውስጥ ንግድ ባንክን መሰረት አድርገን ያለም ብናወራ ኢትዮጵያ ውስጥ ከ40% በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብር እንደሆነ እሰማለሁ። የእውነት ይሄ እኮ በጣም ምን አድርጌ ልግለጸው? ልጆቹ እዚያ ባዶ አውሬ በልቷቸዋል፣ እሱ ለሌላ ለባይድ ይሰጣል እንዴ! ይሄ እኮ በጣም አደጋ ነው። ስንት ባንክ እንደሚሆን ታውቃላችሁ? ባንክ ቢሰሩበት ራሱ 10 ባንክ ባንዴ ይሆናል። ባጭሩ ዝም ብሎ ማለት ነው 20 ባንክ አንዴ መሆን ይችላል። መሆን የሚችል ነገር ነው ማለት አጠቃላይ በሀገር ደረጃ ያለውን ይሄን ሁሉ ይዘን ነው እንግዲህ ክርስቲያኖች ተራቡ ልልበሉ አጨብጩላቸው አስገብተዋል ምንለው። መደማመጥ ብንችል ዓላማ ቢኖረን ንብረታችን ራሱ እኮ እንኳን እኛ ምን እናደርጋለን? ይሄን ሁሉ ብር ምን እናደርጋለን? ለሌላ እየተረፈን እንሰጠው ነበረ። እንዲያውም ሌላ እርዳታን ልከው ነበር ለሌሎች ሀገራት። እኛ ተቀባይ ከመሆን እንድን ነበረ። የሆነው ራሱ ሌላ መንፈስ ገብቶብናል፣ ማሰብ ማንችልበት መንገድ። ይሄንን ብናወራ አይሆንም። በየአህጉረ ስብከቶች ለምሳሌ በየአካውንታቸው 20-30 ሚሊዮን ያላቸው ሰዎች አሉ። ምናልባት ህዝቡ ድንገት አስተዋጽኦ ያቆመ እንደሆነ ደደሞዝ ምን ይሆናሉ ያስቀመጡት ማለት ነው። ያንን የሆነ ተቋም ሰርተው ይሄኛውን ደግሞ ህዝቡ ምን ይሰራል? አስራትን በኩራት ያወጣል። ክርስቲያን አይደለ? ጨክኖ ማስተማር ነው ስራው ነው። ያንን ይሰራና ለልጆቹ ከየተቋማት ለመጡት ስራ እየፈጠረ መስጠት። ሌላም እኮ ያስፈልገናል። ሌላ ብዙ